ሰላም ጤና ይስጥልኝ በመላው ዓለም የምትገኙ እህትና ወንድሞቼ ፍሬ ክብሩ ነኝ። ዛሬም እንደተለመደው አንድ አስተማሪ ሆነ ቪዲዮ ይዤላችሁ መጥቻለሁኝ። ቪዲዮው የሚሆነው ስለ ሪጀክሽን ወይም ተቀባይነትን ስላለማግኘት ይሆናል። ብዙ ጊዜ ብዙዎቻችን ህልሞችን አልመን እቅዶችን አውጥተን እንዳንፈጽማቸው እንዳናሳካቸው ትልቅ እንቅፋት የሆነብን ነገር ቢኖር ሪጀክሽን fear of rejection ተቀባይነትን ባላገኘስ የሚለው ነገር ይሆናል። እንግዲህ በዛሬ ቪዲዮ በዓለማችን ላይ 6 በጣም ውጤታማ የሆኑ ስኬታማ የሆኑ ሰዎችና እዚህ ስኬት ላይ ግን ከመድረሳቸው በፊት ያጋጠማቸውን ሪጀክሽን እንዴት ኦቨርካም ማድረግ እንደቻሉ የምናይበት ቪዲዮ ይሆናል። ከዚህ ቪዲዮ ብዙ ነገሮችን እንደምንማር ተስፋ አደርጋለሁኝ። ወደ ፕሮግራሙ አንደኛ ማይክል ጆርዳን ገና በ15 ዓመቱ ነበር የባስኬትቦል ፍቅር ያደረበት። ሆኖም ገና ጉዞ ከጅምሩ በእንቅፋቶች የተሞላም ነበር። ጆርዳን ሃይ ስኩል ባስኬትቦል ቲም ውስጥ ቁመትህ አጭርና ለመጫወት በቂ አይደለም ተብሎ ዲስኳሊፋይ ተደርጎም ነበር። ግን እሱ ሰዎች ስለሱ ችሎታ የሚሰጡትን አስተያየት ላይ ቦታ ባለመስጠት ለህልሙ መሳካት ድልድዮች ላይ በማተኮር የተጫዋቾችን ማሊያምም ይሸከም ነበር። ታዲያ ጆርዳን ጠንክሮ በመስራት ተስፋ ባለመቁረጡ እንደምናውቀው በዓለማችን ላይ የሁል ጊዜው ምርጥ የባስኬትቦል ተጫዋች መሆን የቻለ ድንቅ ሰው ነው ማይክል ጆርዳን። ሁለተኛ ጃክ ማ ከመጀመሪያ ደረጃ ትምህርት ቤት የወደቀ 10 ጊዜ ለሃርቫርድ አመልክቶ ውድቅ የተደረገበት KFC ስራ ለመቀጠር ሄዶ ብቁ አይደለህም ተብሎ የተባረረ ብቻ ምን አለፋችሁ ጃክ ማ በጣም ብዙ በህይወቱ ተቀባይነትን ያላገኘ ሰው ሲሆን ጃክ ማ እነዚህን ሁሉ ሪጀክሽኖች በኋላ የኢኮሜርስ ጃይንት አሊባባ መስራችና ባለቤት ሲሆን በአሁኑ ሰዓት ኦፊሻሊ በቻይና ውስጥ በጣም ሀብታሙና ኔት ወርዙም 25 ቢሊዮን ዶላር ነው። ሶስተኛ ጄኬ ሮሊንግ ሲንግል ማምና የባንክ ዕዳ ውስጥ የተጠመደች ሴት ነበረች። ጄኬ ሮሊንግ ስክሪፕት ጸሐፊና የሃሪ ፖተር መጽሐፍት ፈጣሪ ስትሆን እንደዛሬ ታዋቂ ከመሆኗ በፊት መጽሐፏ በጣም ለብዙ ጊዜያት ፐብሊሽ በሚያደርጉ ሰዎች ውድቅ ተደርጎባትም ነበር። ለሽንፈት እጅ ያልሰጠችው ጄኬ ሮሊንግ ከብዙ ውጣ ውረድ በኋላ ያንኑ መጽሐፍ ድጋሚ በመጻፍ 400 ሚሊዮን ኮፒ በመሸጥ ለብዙ ሴቶች ተምሳሌትነትን ማሳየት የቻለች ድንቅ ሴት ናት። አራተኛ ዋልት ዲዝኒ የፊልም ባለሙያ የሆነው ዋልት ዲዝኒ አሁን ያገኘውን ዝና ከመቀናጀቱ በፊት ከሚሰራበት የጋዜጠኝነት ሙያ በምናብ የማየት ችሎታ ዝቅተኛና ጥሩ ሐሳቦችን ማመንጨት አትችልም ተብሎ ተባሮ ነበር። ያጋጠሙት ውጣ ውረዶች ላይ ትኩረት ከማድረግ ይልቅ በራሱ ችሎታ ላይ ጠንክሮ በመስራት የካርቱን ፊልም ፈጣሪ ሚኪ ማውዝን ጨምሮ የዲዝኒላንድ ፓርክና ሙዚየም ባለቤት በመሆን ውጤታማነትን በዓለም ማስመስከር ችሏል። ዲዝኒ ከዚህም በተጨማሪ 22 ኦስካሮችን በማሸነፍ ችሎታውን ማሳየት የቻለ ድንቅ ሰውም ነበር። አምስተኛ ሻኪራ የተወለደችው ኮሎምቢያ ውስጥ ሲሆን ሙዚቃ መጻፍና ማቀናበር የጀመረችው ገና አፍላ ያለች ነበር። ሃይስኩል ውስጥ እያለችም በኳየር ውስጥ ለመሳተፍ ብትሞክርም ድምጿ በጣም ወፍራም እንደሆነና ለመስፈን ብቁ አለመሆኗን ነግሯትም ነበር።
የሙዚቃ ፍቅር እንቅልፍ የነሳት ሻኪራ ከብዙ ውጣ ውረዶች በኋላ 2 አልበሞችን ሰርታ ብታቀርም ተደማጭነትን አላገኘችም። በ18 ዓመቷ ላይ ተስፋ ባለመቁረጥ በሰራችው አንድ አልበም ትልቅ ውጤትን ማግኘት ችላ ብቃቷን ለዓለም ማስመስከር ችላለች። 6ኛ ሮዋን አትክሰን። ሮዋን አትክሰን ወይም በቅጥል ስሙ ሚስተር ቢን በመባል የሚታወቀው ይህ ሰው በመልኩና ባለበት የንግግር ዲስኦርደር በትምህርት ቤት ውስጥ ያፌዙበትና ይሳለቁበት ነበር። ሰዎች ለእርሱ ያላቸውን አስተያየት ወደ ጎን በመጣል አክቲንግ ሙያ ውስጥ ከመግባቱ በፊት ጠንክሮ በመስራት በማጥናት በኤሌክትሪካል ኢንጂነሪንግ ማስተርሱን ከኦክስፎርድ ዩኒቨርሲቲ ማግኘት የቻለ ሲሆን የአክቲንግን ሙያ በጣም ከመውደድ የተነሳ ለብዙ ጊዜ በብዙ ቲቪ ሾው አዘጋጆች ተቀባይነት ቢያጣም በራሱ ላይ እምነት ማሳደርን አልተወም። ሂሮይክ የሆነ የሰውነት አቋም ወይም ደግሞ ለሆሊውድ የሚሆን መልክ ባይኖረውም ህልሙን ከማሳካት አልተቆጠበም። ብዙ እውቅናን ያገኘው ሚስተር ቢን በተባለው ካራክተር ሲሆን በአሁኑ ሰዓት በዓለማችን ላይ ዘ ሞስት ፖፑላር አክተርና ኮሜዲያን መሆን የቻለ ድንቅ ሰው ነው። እንግዲህ እንደሰማነው እንዳየነው እነዚህ ሰዎች ብዙ ጊዜ አትችሉም፣ ብዙ ጊዜ አትረቡም፣ ብዙ ጊዜ ብቁ አይደላችሁም፣ ብዙ ጊዜ ሀሳባቸው ውድቅ ሆኗል። እነዚህ ሰዎች ከሌሎቻችን ለየት የሚሉበት ምክንያት ምንድነው? ተስፋ ለመቁረጣቸው ነው፣ እጅ አለመስጠታቸው ነው። ኦኬ፣ ሁልጊዜም በህይወት እስካለን ድረስ መርሳት የሌለብን ነገር ምንድነው? rejection, failure, obstacle, it's a part of our life. Guys, እስትንፋስ እስካለን ድረስ በዚህ ምድር ላይ እስካለን ድረስ there is no problem free life. ኦኬ፣ ሁልጊዜ ችግር አለ፣ ሁልጊዜ ውጣ ውረዶች አሉ። የዚህ ቪዲዮ ዋናው ዓላማው ምንድነው? ተስፋ መቁረጥ እንደሌለብን ነው። ተስፋ መቁረጥ አማራጭ አይደለም። ኦኬ፣ ብዙ ጊዜ ብዙዎቻችን ብዙ ነገር ሞክረን አክቲንግ ሊሆን ይችላል። ኦኬ፣ ድርሰት ጽፈን መጽሐፍ ጽፈን ኦር ፉትቦል ቲም ውስጥ መሳተፍ ፈልገን እምቢ ተብለን በአሰልጣኞቻችን አትችሉም፣ ብቁ አይደላችሁም ብለው እነዛ ሰዎች ነግረውን ሊሆን ይችላል። ግን ሁልጊዜም this is not the end of the world። ኦኬ፣ ያንን ነገር መጣል የለብንም። ኦኬ፣ ያለንን ስንቅ ያለንን መክሊት ሰዎች እንዲያስጥሉን ቻንስ መስጠት እድል መስጠት የለብንም። መሞከር ደጋግመን መሞከር መቻል አለብን። በእርግጥ ያ ነገር አክቲንግ፣ ሙዚቃ፣ ኦኬ፣ መጽሐፍ፣ ትወና፣ ስክሪፕት መጽሐፍ የተለያዩ ነገሮች ውስጣችን ቢኖር ያ ነገር ኦኬ ነገ ፍሬ አፍርቶ ማየት ከፈለግን ተስፋ መቁረጥ የለብንም። 1 3 4 5 ኦኬ 50 ጊዜ 100 ጊዜ መሞከር መቻል አለብን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ከዚህ ቪዲዮ ብዙ ነገሮችን እንደተማራችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ኢንካሬጅ ሞቲቬት በሚያደርግ ቪዲዮ እስከምንገናኝ የእግዚአብሔር ፍቅርና ሰላም ከእናንተ ጋር ይሁን። ባይ